Hi, welcome to ድርሳነ ጥበብ። ዛሬ የምናየው ስለ ማስኪንግ እና ትራኪንጎች። ማስኪንግ ስንል የተወሰኑ ቦታዎችን በተለያዩ ቅርጾች መደበቅ ማለታችን። ለምሳሌ ያክል አንድ ፉቴጅ or picture ቢኖረን ስፔሲፊክ የሆኑ ቦታዎችን like በሰርክል፣ ሬክታንግል፣ ካስተም በሆኑ ሼፖች በመጠቀም ሃይድ ማድረግ ማለት ነው። እዚህ ላይ እንደምታዩት አሁን የአዲስ አበባ ፒክቸር አለ። እሱን ሶስት ሰርክሎች በመጠቀም ማስኪንግ አደረኩት ማለት ነው። ይህ ድርሳነ ጥበብ የሚያቀርብላችሁ በፈጠራና ጥበብ ላይ የሚያተኩር ወቅታዊ ቪዲዮ ነው። በነገራችን ላይ ትርክተ ምስሉን ጀምረናል። በዛው የዚህ ድርሳነ ጥበብ ምህዳርን ሰብስክራይብ አድርጋችሁ ቤተሰብ ይሁኑ። እግረ መንገዳችሁንም ኖቲፊኬሽን የምትለውን የአሳውቁኝ ደውል ይንኩትና በየሳምንቱ ስለምንለቃቸው አዳዲስ ቪዲዮዎች ሹክ ይላችኋል። ለምታረጉልን ትብብር በቅድሚያ እናመሰግናለን። መጀመሪያ ፒክቸሩን አስገባሁት፣ ፊት አረኩት። ከዛ በኋላ ሁሌ ማስኪንጋችን የሚገኘው ቴክስት ኮንትሮልስ ላይ ከገባን በኋላ ኦፓሲቲ ስር ሁሌ የምናገኘው ማስኪንጎች በሰርክል አለ፣ በሬክታንግል አለ፣ ካስተም ሆነ እቺኛው ሃይድ ከሆነች እቺን ኤክስፓንድ በማድረግ ነው የምታገኙት። አሁን ለምሳሌ እዚህ ላይ ሰርክል የሆነ ማስኪንግ መስራት ከፈለኩ ኢክሊፕስ ቱል ክሊክ ማድረግ ነው። እቺኛውን ቦታ ለይቶ ሾው አረገልኝ፣ ሌላውን ሃይድ አረገው ማለት ነው። በተለያየ አይነት ሼፖች መስራት ትችላላችሁ እናንተ። አሁን ለምሳሌ ለመጨመር ሬክታንግል ክሊክ ሳደርግ እዚህ ጋር ሌላ ማስክ ብሎ ሌላ ማስክ መጣ ማለት ነው። ይሄን ድራግ አድርጌ ወደዚህ ሳደርገው በሬክታንግል ደግሞ ሌላ አይነት ማስክ ፈጠረልኝ ማለት ነው። በከስተም ሼፕ ደግሞ ለመስራት እቺኛዋን የፍሪ ድሮ ፔኗን ክሊክ ታደርጉና እዚህ ላይ ድሮ ማድረግ ትችላላችሁ ማለት ነው። አሁን ለምሳሌ ክሊክ በመጠቀም ሰራው ማለት ነው። ሌላ ጊዜ ድሮ ስታረጉ አሁን ይሄ ሊኒየር የሆነ ኮርነሮች ነው ያሉት። ቤዚየር ደግሞ ወይንም ከርቭ የሆነ ፖይንቶች ለመስራት ከፈለጋችሁ አሁንም ፔን ቱልን እንጠቀማለሁ። ክሊክ አረገውና አንድ ቦታ ላይ ከዛ በኋላ ሌላ ቦታ ላይ ደግሞ ክሊክን ይዤ ተጭኜ ድራግ ወደ ጎን አረጋዋለሁ። ሌላ ቦታ ላይም ለመስራት እንደዛው ክሊክ አድርጌ ድራግ ማለት ነው። አሁን ይሄ ከርቭ የሆኑ ፖይንቶች ሰራልኝ ማለት ነው። ሁለቱ ፖይንቶች ከርቭ ናቸው። ኪቦርዳችሁ ላይ አልትን ስትጫኑት ቤዚየር የሆነውን ወደ ከርቭ መለወጫ ያመጣላችኋል ማለት ነው። አሁን ክሊክ ሳደርገው ኮርነር ሆነ ማለት ነው። አሁን ደግሞ እነዚህ ማስክ ያደረጋችሁትን ሼፕ ማለት ነው መሰረት ትችላላችሁ። አሁን አራት አይነት ማስኪንግ ሼፖች አሉ። እነዚህ ቅርጾች መሰረት እንችላለን እያንዳንዱን ክሊክ እያደረግን ማለት ነው። አሁን ለምሳሌ ይሄ ክሊክ አድርገውና ዲሊት ሶስቱ ብቻ ቀሩ ማለት ነው። ስለዚህ መጠንቀቅ አለበት። ሰሌክት ያደረግነው ነው ደግሞ ኤዲት ልናደርገው በኋላ ላይ። አሁን ለምሳሌ ማስክን ክሊክ አድርጌ የማስክ ዋን ክሊክ አድርገው የማስክ ዋንን ፓዝ መስሪያ ያመጣልኛል። ይሄን ፓዝ ኤኒ ታይም ኤዲት ማድረግ እችላለሁ ማለት ነው ድራግ እያደረኩ። ከዚህ ቀጥሎ የምናየው እነዚህን የማስክ ፓዞች ራሱ አኒሜት ማድረግ እንችላለን። ለምሳሌ ያክል አሁን ታይም ላይናችን መጀመሪያው ላይ እንመጣለን። ማስክ ፓዝን ኤክስፓንድ እናደርገዋለን። ማስክ ፓዝ ስቶፕ ዋች ፓዝ የምትለዋነች ሁሌ አኒሜት የምናደርጋት ማለት ነው። ፓዟን ክሊክ እናደርጋለን። ከዛ በኋላ ልክ እዚህ ጋር ሲደርስ ይሄ ፓዙ ኤክስፓንድ ማለት ምንድነው? አሁን ይሄ ፓዙ አልመጣልኝም። ፓዙ እንዲመጣልኝ ኦፓሲቲ ነካዋለሁ። ከዛ ማስክ የምትለዋን ስነካት ኤዲት ማድረግ ላይ ይመጣልኛል። ይሄን ወደ ዳሮች አረኩት። አሁን ከመጀመሪያው ፕሌስ እናደርገው ፓዞቹ አኒሜት ሆኑ ማለት ነው። ይሄ ፓዞቹን ድራግ በማድረግ ሳይሆን ፖዚሽናቸውንም ማንቀሳቀስ እንችላለን። የመጀመሪያው ላይ ስቶፕ ዋች ነክቻለሁ። ቺንኪ ፍሬም ሰርጄ ከዚህኛው ድራግ አድርጌ ልክ እዚህ ጋር ሲደርስ ወደዚህ ይወጣ ማለት እችላለሁ። ከመጀመሪያው ፕሌስ አደረገው ወደ ጎን ይወጣል ማለት ነው። ስለ ማስክ ካየን አሁን ደግሞ ትራኪንግ ነው። ትራኪንግ የምንጠቀመው ፉቴጅ ወይንም ቪዲዮአችን ላይ ነው። ምክንያቱም ማስኪንግ ስንሰራ የሰራነው ቦታ ሊንቀሳቀስ ይችላል። ስለዚህ ያ እንዳይፈጠር ማስኪንጉ አብሮት እንዲንቀሳቀስ ትራኪንግ ሲስተምን እንጠቀማለን። ይህንን ሲስተም አንዳንድ PGTV ቻናልስ ላይ የአልኮል መጠጦችን ለመሸፈን አንዳንድ ማስታወቂያ ያለባቸውን ቁሳቁሶች ወይንም መርቸንዳይዞችን ለመሸፈን ቦታዎችን ለመሸፈን ይጠቀሙበታል። እስቲ በአንድ ምሳሌ ነው። አሁን እዚህ የሐረር በር ላይ እዚህ ጋር የምታዩት አሁን የዩኔስኮ ማስታወቂያ ነው።
ግን አሁን እዚህ ጋር ሌላ አይነት ማስታወቂያ ተደርጎበት ቢሆን እሱን ለመሸፈን ከፈለግን መጀመሪያ እሱን ፊልም ያደርግ ነገር እናረግበትና ኢፌክቱን ማስክ እናደርጋለን እቺ ብቻ ላይ ከዛ ትራክስ እናደርገው እዚህ ጋር ትራኪንግ ሲስተም ላይ እንዳያችሁት ተሸፍኖ ነው የምታዩት ማለት ነው ታርጋዎችንም አላስፈላጊ የሆኑ ነገሮችንም እንደዚህ ትራክ በማድረግ መሸፈን ይችላል አንዳንድ ጊዜ ደግሞ የፖሊስ ፕሮግራም ላይ ታች ሆነ ፊታቸውን መታየት የሚፈልጉ ምስክር የሚሰጡ ሰዎችን ለመሸፈን የምንጠቀምበት ሲስተም አሁን እዚህ ጋር ፊቷን አይታችሁት ከሆነ ብለር ዳርገናል ስትንቀሳቀስ አብሯት ከፊቷ ጋር ይንቀሳቀሳል ማለት ነው ይሄ ማስክ የተደረገው ቦታ ማለት ነው እስቲ ይሄን በምሳሌው እንየው ምን እናደርጋለን መጀመሪያ ኢፌክት ውስጥ እንገባለን ከዛ በኋላ ቪዲዮ ኢፌክት ውስጥ እንገባለን መጀመሪያ እቺኛውን በከለር ፊል እናጋዝ በተለያየ አይነት ከለር እናንተ ልትጠቀሙበት የምትችሉት ማለት ነው እኔ ፎር ከለር ግራዲየንት የሚለውን ከዛ በኋላ ኢፌክት ኮንትሮልስ ላይ ሄጄ ፎር ከለር ግራዲየንት የሚለውን ሃይድ አደርገዋለሁ ለጊዜው ማለት ነው ከዛ በኋላ ከለሩን ለማመሳሰል ያክል እያንዳንዱን ፖይንት ያደረኩ ከለሮቹን አመሳሰላቸዋለሁ አሁን ፎር ከለር ግራዲየንት ላይ እንመጣና እቺኛዋን ፍሪ ድሮው ቤዝ ኤሪያዋን እንጠቀማለን ፔኗን ማለት ነው ክሊክ እናደርጋታለን እቺኛዋን ብቻ ሃይድ እንዲያደርግልን ስለፈለግን ማለት ነው ከዛ በኋላ ኦን ማድረግ እንችላለን እቺኛዋን ዲሴብል አድርጊያት ነው ቅድም አሁን ኦን ስናደርጋት ሸፈናት ማለት ነው ይሄን ቪዚብል ለማድረግ እቺኛዋን መጨመር እችላለሁ ከዛ ሃንድ ቱል ይዤ ዲቴል ማየት ትችላላችሁ እንደዚህ ማለት ነው ሚሲያረኩ ቦታ እንዳይኖር ማለት ነው ወደ ቦታው ለመመለስ እንደዚህ እንመለሳለን አሁን ይሄን ትራክ እናርገው ትራክ ለማድረግ ማስኪንግ የምትለው ላይ ፎር ከለር ግራዲየንት ላይ ማስኪንግ 1 ሰርተናል እሱን ወደፊት እናረጋለን ማለት ነው ይሄኛው ትራኪንግ የሚለው ቦክስ መጥቶ ትራኪንግ እስከሚጨርስ መጠበቅ አለባችሁ አሁን ከዚህ ጋር ከዚህ አካባቢ ስለጀመርኩ አይታችሁት ከሆነ ኪፍሬሙ ከዚህ አካባቢ ስለጀመርኩ ማስኪንጉን ከዚህ በኋላ ያሉትን በጠቅላላ ኪፍሬም ሰራፊ ማለት ከዚህ ደግሞ እንደገና ወደ ኋላ ማድረግ አለብኝ ለምን ከመጀመሪያው ስላልጀመርኩ ከመሃል ከጀመራችሁ አንዳንድ ጊዜ ወደ ኋላ ትራክ ታደርጋላችሁ ማለት ነው ስለዚህ እቺኛዋ ወደፊት ትራክ ማድረጊያ ነች እቺኛዋ ወደ ኋላ ትራክ ማድረጊያ ነች አሁን ደግሞ ወደ ኋላ ትራክ እናደርጋለን አሁን ይሄን ሲጨርሱ በኋላ ላይ እቺኛዋን ፖይንቷን ዳርና ዳር ላይ አድርጋችሁ ሬንደር አድርጋችሁ ማየት ትችላላችሁ ሬንደር ለማድረግ ኪቦርድ ላይ ኢንተር ሬንደሩ ሲጨርስ እዚህ ጋር ትራክ ማለት ነው ስለዚህ ማስክ ያደረግነው ቦታ አብሮ እንዳይሄድ ትራክ አደረግነው ማለት ነው ግን አንዳንድ ጊዜ ማስኩ ትራክ ካልተደረገ አሁን ለምሳሌ ይሄን ኤግዛምፕል እዚሁ ላይ ባሳያችሁ ትራኪንጉን በጠቅላላ ማጥፋት ትችላላችሁ ስቶፕ ዋቿን ክሊክ ሳደርጋት ትራኪንግ አጠፋ አሁን ፕሌይ ብለው እቺኛዋ ማስኳ ላይ ወጣች ማለት ነው ላይ እዛው መጀመሪያ የሳልንባት ቦታ ላይ ቀረች ማለት ነው አብራ ትራክ አልሆነችም አልሄደችም ማለት ነው ስለዚህ ትራኪንግ የሚጠቅመን የሚንቀሳቀስ ነገር ከሆነ እዛ ላይ አርገን አብሮት ፎሎ እያደረገ ማስክ እንዲያደርግልን በሌላ ኤግዛምፕል ደግሞ እዚህ ጋር አይታችሁት ከሆነ የሷን ፊት ሸፍነው ነው ብለር ዳርገ ማለት ይሄ አንዳንድ ማስታወቂያዎች ልብሶች ላይ የማያስፈልጉ ማስታወቂያዎች ያልተከፈለባቸው ማስታወቂያዎች እንደዚሁ ደግሞ አንዳንድ ሰዎች ሲያወሩ ፊታቸውን ሪቪል ማድረግ የማይፈልጉ ሰዎችን እንደዚህ ብለር ዳርገን እንሸፍናቸዋለን የመኪና ታርጋዎችንም እንደዛው አሁን ይሄን ለመስራት መጀመሪያ ላይ የስቱዲዮአችን መጀመሪያ ላይ እንመጣለን የመጀመሪያው የዚህ ፉቴጅ የመጀመሪያው ቦታ ላይ ለመምጣት ሽፍትን ተጭናችሁ ሆም መንካት ትችላላችሁ የመጀመሪያው ላይ ሽፍትን ተጭናችሁ ስትነኩ መጨረሻው ላይ ይመጣል እሺ የመጀመሪያው ላይ መጣን ኢፌክት ላይ ሄደን አሁን ይሄን ብለር ሻርፐን ላይ እንመጣለን ከዛ በኋላ ይፈለጋችሁት አይነት ብለር አሁን ለምሳሌ ጋሻን ብለር አድርጉት
ከዛ ኢፌክት ኮንትሮልስ ላይ እንመጣለን ብለሪንጉን እናስተካክለዋለን ማስክ እናደርገዋለን ማስክ ለማድረግ እዛው ብለሪንጉ ስር ጋር የሚመጡት ሶስቱ ሼፖች ነው የምንጠቀመው ማለት ነው ስለዚህ አሁን ሰርክል ተጠቀምኩ መሃሉን ይዤ ድራግ አደረኩት በፊቱ አትክክል እናደርገዋለን ከዛ ይሄንም ከሁለቱ ፖይንቶች ከፓሰር ያለችው ማለት ነው ትራኪንግ ወደፊትና ወደ ኋላ አሁን የስቴጁ መጀመሪያ ላይ ስላለው ወደፊት ማድረገው ትራክ አደርጋለሁ ማለት ነው እሺ ያው በሚቀጥለው ቪዲዮ እስከምንገናኝ ፕራክቲስ ባይ